ዘንባባ በቤተክርስቲያናችን ትርጓሜ መሰረት ሶስት አካላት አሉት። ግንድ፣ ቅጠልና ፍሬ ነው ያለው። ልክ እንደማንኛውም ሊሆን ይችላል። በርግጥ ሌሎችም አላቸው፣ ግን ይሄንን አባቶቻችን ምን ይሉታል? ግንዱን በቀልት ይሉታል፣ ቅጠሉን ደግሞ ጸበርት፣ ፍሬውን ደግሞ ተመርት ብለው ይጠሩታል ማለት ነው። ለምእመናኑ ሶስት ነገሮች ነው ያሏቸው። ይሄን እንግዲህ በምእመናን መስለናል። ዛሬ ምእመናን ይሄንን ይዘው ነው ክርስቶስን የተቀበሉት ወደ ኢየሩሳሌም ቤተ መቅደስ ሲገባ ብለናልና ይሄን ዘንባባውን የምእመናን ምሳሌ አድርገውታል አባቶቻችን ሲመስሉት። ምእመናንም ሶስት ነገር አላቸው ማለት እምነት፣ ተስፋ፣ ፍቅር። እነዚህ ሶስቱ ያሏቸው ናቸው ምእመናን ማለት ነው። በእነዚህ ላይ የተመሰረተ ነው ህይወታቸው የሚለውን ነገር ለማሳየት ግንዱን በቀልት ቅጠሉን ደግሞ ጸበርት እና ፍሬውን ተመርት ብለው ይጠሩታል ማለት ነው። ዘንባባ ልዩ የሚያደርገው ምን እንደሆነ እንግዲህ የተወሰነ ነገር ልንገራችሁ። በትርጓሜያችን የተቀመጡ ምስጢራቱን ማለት ነው። ከምእመናን ህይወት ጋር የሚያመሳስሉ በጣም ብዙ ምስጢራት ነው ያሉት። ጥቂቷን ብቻ ለመንገር ያክል ግን ዘንባባ በባህሪው እሳት እንኳን ቢመጣ ፍሬውን አያስፈላም። ፍሬውን ደብቆ ሰውሮ የመያዝ ችሎታ አለው። ይሄም በዚህ በምታዩት በቅጠሎቹ ውስጥ ተደብቆ ስለሚኖር ማለት ነው። ለእሳት የማያስነካቸው ሁለት ነገሮች ነው ያሉት። አንደኛው ራሱ ቅጠሉንም እንዲህ ለብልቦት እሳቱ ይሄዳል፣ ግን ሾሆን ነው የሚበላው። ይሄ እዚህ ላይ እንደምትመለከቱት ጫፍ ጫፉ ሾህ አለውና እነዚህን ሾሆችን ብቻ እያቃጠለ እሳት በመጣ ጊዜ ውስጡን ግን አይበላውም ማለት ነው። አሁን እዚህ ላይ የምታዩት ይሄኛው አለ። ለምሳሌ ይሄኛው ቅጠሉም ዝም ብሎ እንዲዝርግ ስለሆነ ይበላዋል። ግን ከመሃል ላይ ያሉት አዳዲሶቹ ያላረጁት ማለት ነው። እነዚህ ማለት ነው። እነዚህ እንደምታያቸው ወደ ላይ ነው ቅጠላቸውም እንዳለ የወጣውና ግንዱን ተጠግተው ስለሆነ የበቀሉት እሳት አይበላቸውም። እሳት የሚበላው ምን ነው? ሾሃቸውን ብቻ ነው የሚያገኘው ማለት ነው። እንዲህ ተጠጋግተው እሳት ሳያስገቡ እንዳለ ይኖራሉ ማለት ነው። ይሄንን አባቶቻችን የምእመናን ምሳሌ አድርገውታል። ምእመናንም ግንዱን ኢየሱስ ክርስቶስን ተከትለው ወይም በሱ አምነው እሱን ተጠግተው ነው የሚኖሩት። ኢየሱስ ክርስቶስ የሕይወት ግንድ እኔ ነኝ ብሏል አይደለ? የወይን ግንድ እኔ ነኝ ብሏል አይደለ? የወይን ግንዳችን ኢየሱስ ክርስቶስ ነው። የበቀልነው እሱን ተጠግተን ነው የምንኖረው፣ እሱን አምነን ነው። እሱን ተጠግተን እስከኖርን ድረስ ፈተናም ቢመጣ መከራም ቢመጣ ምንም እንኳን የሚጎዳን ነገር እንደሌለ ለማሳየት ነው። ራሱ መድኃኒታችን ኢየሱስ ክርስቶስም ምን ብሎናል? በእኔ የሚኖር ፍሬ ያፈራል አይደል የሚለው። በእኔ ካልኖራችሁ ግን ትቆረጣላችሁ፣ ወደ እሳት ትጣላላችሁ ነው የሚለው በዮሐንስ ወንጌል ምዕራፍ 14 ላይ እንደምንማረው ማለት ነው። ይሄኛው ራሱን ለፈተና አሳልፎ የሰጠው ወይም እሳት ቢመጣ መዳን የማይችለው ለምን እንደሆነ ታውቃላችሁ? ግንዱ ላይ ይብቀል እንጂ ከግንዱ ርቆ ነው የሚኖረው። እንደምትመለከቱት ማለት ነው። ከግንዱ ርቆ ይኖራል። አሁን ይሄ እዚህ ላይ የምንመለከተው ማለት ነው። ተመልከቱት። ግንዱ ላይ ይብቀል እንጂ ከግንዱ ጋራ ምንም አይነት ጥግግት የለውም። ይሄኛውን ግን ስትመለከቱት ከግንዱ ተጠግቶ ነው የሚኖረው ማለት ነው። በክርስቶስ አምኛለሁ የሚል ማንኛውም ስራ ክርስቶስን መስሎ ክርስቶስን ተጠግቶ በክርስቶስ አምኖ መኖር አለበት። አለበለዚያ ነፍሱን ከዘላለም ሞት ማዳን አይችልም። ነፍሱን ከዘላለም ሞት ማዳን አይችልም ማለት ነውና ነፍሱ ከዘላለም ሞት ከኃጢአት ከጥፋት ትድንለት ዘንድ አንድ ክርስቲያን ምን ማድረግ አለበት? በክርስቶስ አምኖ ክርስቶስን ተጠግቶ የሚኖር መሆን አለበት እንጂ ልክ እንደዚህኛው እንደው ግንዱ ላይ ይብቀል እንጂ ከግንዱ ርቄ እኖራለሁ የሚል ከሆነ ግንዱ ላይ መብቀሉ ምንም ትርጉም የለውም። አሁን አምኖ ተጠምቆ የክርስትና ስራ ካልሰራ፣ አምኖ ተጠምቆ ክርስቶስን የሚያስመስል ስራ ካልሰራ ማመኑ መጠመቁ ብቻውን ወደ ዘላለም ሕይወት አይደርሰውም ማለት ነው። ከሲኦል እሳትም ሊያድነው አይችልም ማለት ነውና ፈተና በመጣ ጊዜ የምንሰነካከለው የምንወድቅበት ምክንያትም አንዱ እሱ ነው። ክርስቶስን ተጠግተን ስለማንኖር ነው። ይሄኛው ግን ተመልከቱ፣ ተጠግቶ ይኖራል። ከዛ እሳት ቢመጣ ምን ይሆናል? ላዩን ለብልቦ ይሄዳል እንጂ ምንም አይደለም። እሾሁ ደግሞ የኃጢአት ምሳሌ ነው። እሾሁን አቃጥሎት እንደሚሄደው ሁሉ እሳት መከራም ቢመጣ የእውነተኛ ምእመናንን ኃጢአታቸውን አጥፍቶላቸው እንዲያውም ልባቸውን በደንብ አጽንቶላቸው ማለት ነው። በፈተና የሚቀልጥ ሰውነት አለ አይደለ? ፈተና አጽንቶት የሚሄድ ሰው አለ። ፈተና አቀልጦት አጥፍቶት የሚሄድ ክርስቲያን ደግሞ አለ። ፈተና አጽንቶት የሚሄድ እንደ ወርቅ ያለውን ክርስቲያን ነው። አጥርቶት ነው የሚሄደው እንጂ አያጠፋውም። ፈተና እንትን የሚለው ደግሞ ይሄ የሚያቀልጠው ደግሞ ክርስቲያን ምን አይነት እንደሆነ ታውቃለች? ልክ ዝም ብሎ እንደዚህ ዘንባባ በፈተና ጠፍቶ የሚቀር በጣም ብዙ ክርስቲያን አለ። በካህኑ ምክንያት ተሰናክሎ፣ በሰባኪው ምክንያት ተሰናክሎ የሚጠፋ ክርስቲያን አለ አይደል? እሱ እንግዲህ በተለያየ ምክንያት ፈተና የሚያጠፋው ክርስቲያን ይባላል ማለት ነው። የሆነው ሆኖ ግን እኛ ክርስቶስን ተጠግተን ስለምንኖር እንኖራለን ነው። ከዛ ውጭ ደግሞ ይሄ የምእመናን ምሳሌ የሆነበት ሌላው ምክንያት ደግሞ ልንገራችሁ። እንዲህ ስትገልጡት ልዩ መልክ አለው። ተመልከቱ፣ የሚያሳየው ልዩ መልክ። እንዲህ ስታዩት ዝም ብሎ አረንጓዴ ነው።
ግን ውስጡን ስትመለከቱት ደግሞ ልዩ መልክ ታገኙበታላችሁ። አያችሁት? ለእግዚአብሔር ካልሆነ በስተቀር ለመንፈስ ቅዱስ ካልሆነ በስተቀር የማንገልጠው ውስጣዊ ማንነት አለን ማለት ነው። እንዲሁ ዝም ብለን ማንም ሰው ውስጣችንን አያውቅም። አሁን ብዙ ሰው አገልግሎቱን፣ ጾሙን፣ ጸሎቱን ሰው እንዲያውቅለት ይፈልጋል አይደለ? ግን ክርስትና ማለት ከመንፈስ ቅዱስ በስተቀር ማንም የማያውቀው ሕይወት ባለቤት መሆን ማለት ነው። ጥሩ ክርስቲያን እንደዛ ነው። እንጦንስ መቃር ሲሏቸዋል። በሕይወት እያሉ እኮ ገድላቸውን ያወቀው ማንም አልነበረም። ሲሞቱ ነው የተገለጠው ማለት ነው። አባ ተክለ አልፋ የዲማው ጻድቅ ሲሞቱ ነው ቅድስናቸው የተገለጠውና መሞታቸውን እንኳን የተናገረች በትራቸው ናት ይላል ገድላቸው። ተመርኩዘውት ይጸልዩት የነበረ በጸሎት ይመረኮዙት የነበረ በትራቸው አይረፋቡክሙ አባታቸው ተክለ አልፋ ሞተዋል ብላ የተናገረች በትራቸው ናት። እሳቸው ዋሻ ውስጥ በሱባኤ ላይ እንዳሉ ነው ያረፉት ማለት ነው። እና ቅድስናቸው የሚገለጠው ከሞቱ በኋላ ነው። እኛም ሰውረን ምን ይዘው ተጋድሎ ሊኖረን ይገባል። በእውነት እንደ ሁሉን ነገር በቲክቶክ ሁሉን ነገር በፌስቡክ ሁሉን ነገር በአደባባይ ኧረ ነውር ነው በእውነት። ክርስትና እንደዛ አይፈቅድም። ባህሪውም እንደዛ አይደለም። የክርስትና የሚደበቅ ስራ ሊኖረን ይገባል። አሁን ምጽዋታችንም በሰው ፊት ሆኗል። እውነት ለመናገር ካሜራ ይዘው የሚመጸውቱ ሰዎች ናቸው አሁን እየበዙ ያሉት። ንቅረጹልን፣ አዋጅ ንገሩልን የሚሉ መጽዋተኞች መጽዋቾች በጣም ብዙ ናቸው። የተራበውን ሰው ሁሉ ማብላት ማጥገብ የሚፈልጉት ግን ካሜራ ፊት ሆኖ ማድረግ። ክርስትና እንደዛ አይደለም። እንዲህ ሰውረን የምንሰራው ስራ መኖር አለበት። ለዚህ ነው ዘንባባ በዚህ የተመሰለው ማለት ነው። በክርስቲያን የተመሰለው ለዚህ ነው። ስትገልጡት ሌላ ነው። ክርስቲያንም ሲገለጥ ሌላ ነው መሆን ያለበት። ስታዩት ተራሰው ይሆናል፣ አልባሌ ይሆናል፣ ግን ጠጋ ስትሉት በልብሱ ደግሞ ይፈውሳል። ስታዩት ክፉ ሰው ይመስላል፣ ግን ስትቀርቡት ደግሞ የተራበ ያበላል። አሁን ኢየሱስ ክርስቶስን አይሁድ በብዙ ነገር ከሰውት ነበር አይደል? ግን ኢየሱስ ክርስቶስ ተከሶ በቀረበበት ሰዓት የበለጠ ደግነቱ፣ የበለጠ ርኅሩህነቱ፣ አዛኝነቱ ታወቀ ማለት ነው። ምክንያቱም የከሰሱት ኃጢአተኛ ነው ብለው ነው አይደል? የሰቀሉት እኮ ያስፈረዱበት ኃጢአተኛ ነው ብለው ነው። ግን ጻድቅነቱ የበለጠ ተከሶ በቀረበበትና ተሰቅሎ በሞተበት ጊዜ ጻድቅነቱ የበለጠ ተገለጠ። ለምን? ስጋውን ሲያበላ ደሙን ሲያጠጣ ርኅሩህነቱ በዚያ ታወቀ። ለሰው ሲል ሲሞት ለሰው ፍቅር ብሎ ሲሞት በዚያ ታወቀ። ጻድቅነቱ ደግሞ ፀሐይ ስትጨልምለት ጨረቃ ደም ስትሆንለት ከዋክብት ሲረግፉለት የሰማይ ኃይላት ሁሉ ሲናወጡለትና እንደውም ሙታን ሁሉ ከመቃብር ሲወጡ ስንመለከት ክርስቶስ ጻድቀ ባህሪነቱ ታወቀ፣ ተረጋገጠ ማለት ነውና ሰው እስኪሞት ድረስ ሰውሮ የሚያኖረው ግብር መኖር አለበት። ሰውራችሁ የምታኖሩት ገድል ሊኖራችሁ ይገባል። ይሄ ከሌላችሁ በዘንባባ መመሰላችን ታዲያ ምንድነው ትርጉሙና እሱን ነው የሚያሳየው። ከዛ ውጭ ደግሞ አሁን እንዲህ ስትገልጡት ቢጫ መልክ ነው ያለው። የተስፋ ምሳሌ ነው። ምእመናን ተስፋቸውን በልባቸው ሰውረው ይዘው ነው የሚኖሩ። ክርስቶስ ይመጣል የሚለውን መንግስተ ሰማያት ትሰጠናለች የሚለው ተስፋቸውን ይዘው ነው የሚኖሩት። ልምላሜያቸው ያ ነው። አሁን እንዲህ ስታዩቸው በልተው ጠጥተው እንዳይመስላችሁ ወዛቸው ደምግባታቸው ምናምን እንዲህ አምሮባቸው የምታዩቸው ክርስቲያኖች በሙሉ ይሄን እየበላ እንዴት አይመቸው እንዳትሉ። አምሮባቸው የሚኖሩት ይመጣል ብለው ከሚያስቡት ከክርስቶስ የተነሳ ነው። ደስ ብሏቸው የሚኖሩት ከመንግስተ ሰማያት የተነሳ ነው። አሁን እንደው ቤታቸው ውስጥ ጉድለት ስለሌለ ይመስላችኋል? እነዛ ክርስቲያኖች እንዲህ ሁልጊዜ ደስተኞች ነው የሚኖሩት እኮ ቤታቸው ውስጥ ችግር ስለሌለ አይደለም። መንግስተ ሰማያት ትመጣለች ብለው ተስፋ አድርገው ስለሚኖሩ ነው ማለት ነውና በዘንባባ የተመሰሉበት ምእመናን ዋናው ተግባር እሱ ነው ለማለት ነው። ለዘንባባው ዳር ላይ መጥቼ ላሳያችሁ የፈለኩት ልነግራችሁ የፈለኩት ምስጢር እንዲህ አይነቱ ምስጢር ቦታው ላይ ሆኜ ብነግራችሁ ደግሞ የተሻለ ስለሚሆን ነው። እንግዲህ ይሄ በተክለ ሃይማኖት ገዳም ውስጥ የሚገኝ ቦታ ነው። እንደምትመለከቱት በዘንባባ የተሞላ ነው። ይሄንን ስንመለከት የምናስታውሰው ክርስቲያኖችን ነው። ይልቁንም በዕለተ ሆሳዕና ደግሞ በዘንባባ ተከቦ እየተመሰገነ መሄዱ የክርስቲያኖችን ሕይወት የሚያሳይ መሆኑን አባቶቻችን ተርጉመውልናል። አንድ ነገር ልጨምርና ይበቃኛል። ዘንባባ የሚኖረው የሚገኘው በቆላ ነው በአብዛኛው፣ ግን ደግሞ ወንዝ ዳር ነው። በጣም የሚበቅለው የሚገኘው ወንዝ ዳር ነው። አሁን ያለነው አባይ ዳር ነው ቆምነው። በጣም ይገርማቸዋል። ይሄ በጣም ጥልቅ ምስጢር ነው ያለው፣ ግን በጥቂቱ ለመግለጽ ያክል ምእመናንም እንደዛ ናቸው። የሚኖሩት በመከራ ነው፣ ግን ደግሞ በቃ ውሃው የቃል እግዚአብሔር ምሳሌ ነው። ምእመናን ከቃል እግዚአብሔር የተለዩ ከሆኑ ነው የሚደርቁት። ቆላ ቦታ ላይም እንኳን ቢሆን ቆላ የመከራ ምሳሌ ነው። በክርስትና የሚመጣብን ፈተና ምሳሌ ነው። የሚያጋጥመን ፈተና ምሳሌ ነው። ግን በየትኛውም አይነት ፈተና ውስጥ ብናልፍ ቃል እግዚአብሔር የማይለየን ከሆነ ሁል ጊዜ የእግዚአብሔርን ቃል እየሰማን የምንኖር ከሆነ ተቋቁመን ነው እንኖራለን። ያ ማለት ጸጋችንን የሚያሳጣ ምንም አይነት ፈተና የለም። እውነት ለመናገር እውነቱ እሱ ነው። ብትፈተኑ ከሐዋርያት በላይ አትፈተኑ።
ቆዳችሁ እስኪገፈፍ ድረስ መከራ ሊደርስባችሁ ይችላል። አሁን እውነት ለመናገር በጣም መከራ ደረሰብን ብንል ቆዳችን እስኪገፈፍ ድረስ ልንፈተን እንችላለን። በጣም መከራ ጸናብን ብንል እንደ ጳውሎስ አንገታችንን ከመቆረጥ በላይ ፈተና ሊመጣብን ይችላል። በጣም መከራ ጸናብን ብንል 2 ዓመት ነው ጳውሎስ የታሰረው በሮም እስር ቤት ውስጥ ወድቆ። ያውም ያን ጊዜ በሮም ከተማ ስትመለከቱ በጣም በመንግስት ላይ ያመጹና አደገኛ የሚባሉ እስረኞች ይጣሉበት የነበረ ነው። አሁን ሮም ከተማ ስትሄዱ በእርግጥ ዛሬም ድረስ በጣም የሚገርመው ነገር ዛሬም እንኳን ሰልጠና ከተማዋ ግን ያ ቅዱስ ጳውሎስ የታሰረበት አካባቢ ላይ አሁንም ድረስ ወንጀለኞችና በጣም አደገኛ የሚባሉ ሰዎች የሚኖሩበት አካባቢ ነው አካባቢ ማለት ነው። የጳውሎስ እስር ቤት የነበረበት ዛሬም ቅዱስ ቤተ መቅደሱ የታነጸበትና አንገቱ የተቀላበት የተቆረጠበት ቦታ ማለት ነው። ያን ጊዜ ደግሞ በጣም ክፉ ሽታ የነበረው ስፍራ ላይና በጣም ብርድ የነበረ ስፍራ ላይ ነው ያሰሩት ቅዱስ ጳውሎስን ማለት ነው። በጣም ፈተና በዛብን ብንል ከዚህ በላይ ፈተና ሊመጣብን አይችልም። ሐዋርያት ያንን ፈተና የተቋቋሙት በምንድን ነው ካላችሁ ቃል እግዚአብሔር ስለማይለያቸው እና ዘንባባ ውሃ ዳር ላይ ይበቅላል ይቆማል፣ ነገር ግን ቆላ ላይ ይገኛል። ክርስቲያንም ልክ እንደዚያ ነው። ይፈተናል፣ ነገር ግን በቃል እግዚአብሔር ፈተናውን ሁሉ ተቋቁሞ ጸጋው ሳይርቀው ጸጋው ሳይለየው እስከ እግዚአብሔር መምጣት ድረስ ተጠብቆ ይኖራል፣ በጸጋ ውስጥ ይኖራል ማለት ነው። ዘንባባ እንደ አይነት ምስጢራት ያሉት ነው። እንግዲህ ዛሬ ሆሳዕና በአርያም እያላችሁ እያመሰግናችሁ ዘንባባ በእጃችሁ ያዛችሁ ክርስቲያኖች የእናንተ ሕይወት ምሳሌ መሆኑን እያሰባችሁ እያስታውሳችሁ እንድትዘምሩ ሆሳዕና በአርያም እንድትሉ ለማሳሰብ ያክል ነው። ዘንባባው ስር መጥቼ ቆምኩት ማለት ነው። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድነው የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ቅዱስ ቄርሎስ የሚናገረው ለዚህ ነው። ክርስቶስ ፍጡር ነው ፈጣሪ ነው ብለው ለሚጠይቁ ሲናገር እሺ የሚያድንና የሚገል ማን ነው ይላል። በሉ ንገሩኝ። እግዚአብሔር በሉ። የሚያድንና የሚገል ማን ነው? በጣም ጥሩ። ክርስቶስ ደግሞ ምን ይላል? ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ እሺ የዘላለም ሕይወት። የዘላለም ሕይወት የሚሰጥ ማን ነው ይላል ቅዱስ ቄርሎስ። እግዚአብሔር በሉ። መልካም። እዚያ በኋላ ምን ይላል? የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ከሆነ ክርስቶስ እግዚአብሔር ካልሆነ እንዴት ስጋው የዘላለም ሕይወትን ሊሰጥ ቻለ ብሎ ይጠይቃል። ስለዚህ ምን ማለት ነው? እንኪያስ ምን ማለት ነው? የእግዚአብሔር የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የክርስቶስ ቅዱስ ስጋው ክቡር ደግሞ የዘላለም ሕይወትን መስጠት የሚቻለው ከሆነ ክርስቶስ እውነትም እግዚአብሔር ነው ብሎ ይነገራል። ለዚህ ነው በሰማይ ያለ መድኃኒት የተባለው ምድራዊ መድኃኒት ለዓለም ሕይወትን ሊሰጥ ስላልተቻለው ነው። የታረዱት በጎች፣ የተሰዋው መስዋዕት፣ የቀረበው የተበጠረው የተለቀመው የነ ሙሴ ስንዴ መስዋዕት፣ የእህሉ ቁርባን፣ የወይፈኑ ቁርባን፣ የርግቡ ቁርባን፣ የበጉ ቁርባን፣ የወይፈኑ ቁርባን ድህነት ስላልሰጠ በአርያም ያለ መድኃኒት ክርስቶስ መጣ። ስጋችንን ለበሰ። ያንን ስጋ አከበረው። ከመለኮቱ ጋር አንድ አካል አንድ ባህሪ አድርጎ አዋሃደው። ለዓለም ሁሉ በስጋው ድህነትን ሰጠ። ስለዚህ ምን አለ? ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። እስኪ በሉ አቤት። አንድ ምን ማለት ነው? በእግዚአብሔር ስም የሚመጣ የተባረከ ነው ማለት ልብ ብላችሁ ስሙ። አንድ እግዚአብሔር ነኝ ብሎ የመጣ እግዚአብሔርነቱንም በስራ አስመስክሮ የመጣ ማለት ነው። ክርስቶስ እግዚአብሔር ነኝ ብሎ ነው የመጣ። እሱ ትንሣኤ ነኝ፣ ሕይወት ነኝ፣ እረኛ ነኝ፣ የእምነታችሁ ራስ ነኝ ብሎ ነግሮናል። ከአብ ጋር አንድ ነኝ፣ የአብ ስልጣን አለኝ፣ ሕይወትን እሰጣችኋለሁ፣ እፈርዳለሁ፣ ፍየሎችን በግራ በጎችን በቀኝ አቆማለሁ፣ ለሁሉ እንደ ሥራው ከፍል ዘንድ ዋጋዬ በእጅ አለ፣ ኃጥአንን ወደ ዘላለም እሳት እልካለሁ፣ ጻድቃንን ወደ ዘላለም ሕይወት እልካለሁ፣ ይህ ስልጣን ሁሉ በእጄ ነው ብሎ
ፈጣሪ ነኝ ብሎ ያስተማረን ራሱ ነው። ለክርስቶስ የፈጣሪነት ትምህርትን እኛ ያወጣንለት አይደለም። ፈጣሪነቱን ተናግሮ ፈጣሪነቱን መስክሮ የመጣ ክርስቶስ ምስጉን ቡሩክ ምስጉን አምላክ ነው። ፈጣሪ ነኝ ብሎ ፈጣሪነቱን አስመስክሮ ፈጣሪ ነኝ ብሎ ፍጡርነቱ የታወቀበት ብዙ ሐሰተኛ አለ። እሱ ግን ፈጣሪ ነኝ ብሎ መጣ፣ ፈጣሪነቱን አስመሰከረ። ከድንግል በመወለዱ አጋንንትን በስልጣኑ በማውጣቱ ሕግን በስልጣኑ በመስራቱ ሙታንን በስልጣኑ በማውጣቱ ፍጥረታትን በስልጣኑ በማሸነፉ ሞትን በሞቱ ድል በመንሳቱ ሕማምን በሕማም በማሸነፉ የዘላለም ሕይወትን ለፍጡራን በመስጠቱ የልጅነትን ስልጣን በማደሉ በዚህ ሁሉ ፈጣሪነቱን ያስመሰከረ በክብር ያረገ ሊፈርድም የሚመጣ ከድንግል የተወለደ የአብ የባሕሪ ልጁ ጌትነቱን በደብረ ታቦር የገለጠ ነፋስ አይታ የፈራችው ባሕር የታዘዘችው ሞት የፈራው ሊይዘውም ያልተቻለው አጋንንት በፊቱ የሚደነግጡለት እርሱ የባሕሪ አምላክ በሰማይ ያለ መድኃኒት ቡሩክ መድኃኔ ዓለም ነው። ቡሩክ ነው ማለት ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው እሱ ብቻ ነው ማለት ነው። ቡሩክ ነው ማለት እሱ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሰው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይኸው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? ስለዚህ አሁን ይኸው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያህል? አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማን ነው ሆዳም? ጅብ አሉ። ከዝሆንና ከሰው ማን ነው ሆዳም? እሺ ከአሳማና ከሰው? ኧረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማን ነው ሆዳም? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ ደግሞ። ከጅብና ከሰው? አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? ታዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል? ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጥ ይበላል ብሎ ይህንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነት ሁሉ እውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል። ገዢው የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችን። የሥጋ ፈቃዳችሁን ግዙ፣
ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድን ነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር። አንድ ደስ የሚል ነገር ነው የምነግራችሁ። ይህን ታውቁታላችሁ። ምንድን መስላችኋል? የታሰራየ ንስሐ ከማይሽሩ ከ99ኙ ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰራየ ምን እንድነው የፈለገው? የታሰራየ ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ለምንድን ነው ከኃጢአተኞች ጋር የምትበላ ሲባል ምንድን ነው ያለ? እኔ ጻድቅ ልጠራ አልመጣሁም አይደል ናቸው እንዴ? የመጻይኩ ጸው ጻድቃን አለ ኃጥአን ለንስሐ ህሙማን ይፈቅድ ወላቃቤ ሥራይ ዋቆ ጠወያን ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም። ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደለም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድን ነው ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። እዩ ሁላችሁም የቀኝ እጅ ጣቶች ጤነኛ ከሆኑ የግራ እጅ አንዷ ጣት ጤነኛ ከሆነች ስተኛና ስቀመጥ ወይም ስጎርስ ወይም ልብስ ስለብስ ከፍተኛ እንክብካቤ የማደርገው ለማን ይመስላችኋል? ለታመሙ ነው? ለጤነኛው ነው? በሉ ንገሩኝ፣ ንገሩ ሁላችሁ አፍ ያላችሁ። ለማን ነው? ክርስቶስ ከጻድቃን ይልቅ ለማን እንክብካቤ ያበዛል? ለኃጥአን ያበዛል። የታመምን ሕዋሳት ስለሆነ አስታሞ የሚይዘን ለዚያ ነው። እንግዲህ ያው ክርስቶስን እንመስላለን እኛ ምን እናድርግ? ንገሩኝ እንጂ የሚጠሉንን እንውደድ የሚወዱንን። ምክንያቱም ያ ምን ያለ ነው? የታመመ አካላችን ነው። ለታመመ አካላችን ይበልጥ እንክብካቤ እናደርጋለን። በሉ እሺ፣ ነገረኛውን ሰው ነው ማግለል ያለብን ወይስ ጥሩ ጠባይ ያለውን መንከባከብ ያለብን? ማን ነው? ነገረኛውን ሰው ነው። ታሟላ ለታመመ ሰው ነው እኮ ይቅርታ ቁስል መድኃኒት የሚደረግለት ለጤነኛ ሰው ነው እንዴ? የታመሙ ካሉ ነገር ያመማቸዋሉ፣ ውሸት ያመማቸዋሉ፣ ነገር ስራ ያመማቸዋሉ። ለነሱን እንንከባከባቸው። የክርስቶስ ልጅነት ማለት እኮ ይሄ ነው። ክርስቲያንነት እኮ ማለት ይሄ ነው። ክርስትና ግን አገሩ ወዴት ነው? እውነቴን ነው የምነግራቸው። ክርስቲያን መሆን ማለት የታመመውን ሕዋስ መንከባከብ ነው። ይበልጥ ያመመው ካለ ይበልጥ እንንከባከበው ወይስ እንቁረጠው? ንገሩኝ እስኪ። እንቁረጠው? ምን ማድረግ ነው ያለብን? እንደዚያ ነው ማድረግ ያለብን። ማስታመም ማለት ይሄ ነው። በእውኑ ክርስቶስ ታመም ያልጠየቃችሁኝም የሚል ቁርጠትና ፍልጠት ያመመውን ሰው ብቻ አድሮ እግዚአብሔር ይማረ፣ እግዚአብሔር ይማረ። አሁን የኢትዮጵያውያን የታመመ ጠይቅ አለብን። እየዞረ እኮ ነው እግዚአብሔር ይማረ። ሆስፒታል ሰው ደግሞ አንዳንድ ሰው ሲመጻደቅ ሆስፒታል አቅዶ ሸጋ ነው፣ ይደነጋል። እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ። በኋላ ማታ መጥተው ለጎረቤት ሆስፒታል እጅ ስጠይቅ ውዬ መጣሁ። ግን እነሱ በነገር የወጉት ሰው ስንት አለ። ያንን ግን አልጠየቁትም። ማስታመም ማለት ይውላችሁ የታመመ መጠየቅ ማለት ራስ ፍልጠት ሆድ ቁርጠት አሞት የተኛውን ሳይሆን ነውር ያመመውን ሰው ሁሉ ማስታመም አለብን። ነውር ያመመውን ነገረኛ የሆነን ሰው ማስታመም አለብን የለብንም? ንገሩኝ እንጂ። እንግዲህ ይህንን አድርጓ ሂዱና አድርጉት። አንተ ምንድን እናድርግ አይደል ያለው ጌታ። አንድ ሰው ነበረ መንገድ ሲሄድ ወንበዴ የደበደበው። አንድ ሳምራዊ እንዲህ አድርጎ አሳከመው። ለዚህ ሰው ወዳጁ ማን ነው አለው። ሳምራዊ ነው፣ መድኃኒት ያድርግልህ። አንተ ሂድና ለባልንጀራህ እንዲህ አድርግ አለው። ይህንን አድርግ ያለን ይሄንን ነው። እዚህ በኋላ የታመመን ማስታመም አለብን። የታመመ መጠየቅ። መንፈስ ቅዱስ የት ነው ያለ? በሉ እስቲ በሉ የት ነው ያለ? ቆይ ልነግራችሁ ነው። መንፈስ ቅዱስ የት እንዳለ ልነግራችሁ ነው። ለሐዋርያት በ50ኛው ቀን መንፈስ ቅዱስ ልኮላቸው የለ? ከእርገት በኋላ 10 ቀን ጠብቋል። ለምን? 10ሩን ሕዋሳታችሁን ጠብቁት ማለት ነው። 5 የውጭ 5ቱን የውስጥ። ከዚያ በኋላ መንፈስ ቅዱስ ያድርባችኋል። በ50ኛው ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ያቺ መንፈስ ቅዱስ የወረደችባት ቦታ ምትባላለች ጽርሐ ጽዮን
ተመልከቱ አላችሁ። አዎ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ ላይ በእኔም በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ ቅዳሴ ላይ። ተመልከቱ ከማው ይረድ ወይትመካ በላይሌ በእኔም በእናንተም ላይ መንፈስ ቅዱስ በጽርሐ ጽዮን የወረደው መንፈስ ቅዱስ በእናንተም ላይ እጥፍ ድርብ ይሁን ብሏል ዲያቆኑ ሲቀድስ። አሁን ስናስቀድስ መንፈስ ቅዱስ በእኛ ላይ እጥፍ ድርብ ይሆናል። መንፈስ ቅዱስ የት ነው ያለ የሚለውን አግናጤዎስ ሲተረጉም ጽርሐ ጽዮን ላይ የወረደው መንፈስ ቅዱስ ዛሬ ደግሞ ጽርሐ ጽዮን ቤተክርስቲያን ስለሆነች ቤተክርስቲያን ላይ በየቀኑ ይወርዳል ይላል። በየቀኑ ይወርዳል። ለምን? በምን ምክንያት ነው የሚወርደው? በክህነት። መድኃኔዓለም ምን ብለዋል? ሞትን ድል አድርጎ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ለሐዋርያት ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአተ ይትሐደግ ለክሙ ታደግ ሎሙ ወለእለ ኢኀደግሙ ኢይትሐደግ ሎሙ። እንካችሁ መንፈስ ቅዱስን ተቀበሉ፣ እናንተ ይቅር ያላችሁት ኃጢአቱ ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልበትም ብሎ በመንፈስ ቅዱስ ክህነትን ሰጣቸው። ያ ክህነት ምን ይላል? ምን ያደርጋል? መንፈስ ቅዱስን በምን ይሰጣል? በጥምቀት። በምን ይሰጣል? በቁርባን። በምን ይሰጣል? በፍታት። በምን ይሰጣል? በንስሐ በስሬት ይሰጣል። ስለዚህ ጽርሐ ጽዮን ወይም ደግሞ ለሐዋርያት መንፈስ ቅዱስ የወረደባት ቦታ ማለት ቤተ ክርስቲያን ነው። ቤተ ክርስቲያን የታለ? እዚህች መንፈስ ቅዱስ የታለ? ቤተ ክርስቲያን። መንፈስ ቅዱስ ርስቱ ማን ነው? ክርስቲያን ነው። ክርስቲያን ቤተ ክርስቲያን የሚባለው ህንፃው ብቻ አይደለም። ክርስቲያንም ቤተ ክርስቲያን ይባላል፣ ጉባኤም ቤተ ክርስቲያን ይባላል። ከእያንዳንዱ ክርስቲያን ጋር መንፈስ ቅዱስ አለ። ይህንን የምናገኝባት ሀብተ መንፈስ ቅዱስን የተቀበልንባት የመዳን ቀናችን ናት። ቤተ ክርስቲያን የምንመጣበት ቀን የመዳን ቀን ነው። መጨረሻ እድሜያችን በሙሉ የመዳን ቀን ነው የሚባለው። እስኪ በሉ እድሜያችን በሙሉ በሉ። የምን ቀን ነው? የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነት የሚኖርበት፣ ስደት የሚኖርበት፣ ረሃብ የሚኖርበት፣ መገዳደል የሚኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኔዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባልም፣ የተባረከ ቀን ነው የሚባለው። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት ነው። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖቱን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። እኔ በጣም ብዙ ምልክትና ውጤት አይቼበታለሁ፣ በደንብ አድርጌ ተጠቅሜበታለሁ። ለዛ ነው ሁል ጊዜ ከዚህ መልስ መጨረሻ ላይ ምንድን ነው የምናደርሰው? ጸሎተ ሰላም ለኪዋን እናደርሳለን። ለምሳሌ ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው። አርጋኖንን አባ ጊዮርጊስ ናቸው። ግን ጸሎተ ማርያም በእመቤታችን አንደበት የተጸለየ ጸሎት ስለሆነ አነስ ቢልም ከነዚህ ሁሉ ጸሎቶች በላይ ነው። ሌሎቹ ለእመቤታችን ምስጋና ውዳሴ ነው የቀረቡት፣ ታላቅ ጸሎት ናቸው። ይሄ ግን ከእመቤታችን ጦም አንደበት የወጣ ጸሎት ነው። ምን ይላሉ አባቶቻችን? ሰላም ለኪ ወይም ደግሞ ጸሎተ ማርያም የሚጸልይ ሰው በአፈ ማርያም ይጸልያል አሉ። ምን አልኳችሁ? በአፈ ማርያም በእመቤታችን አፍ ነው የሚጸልዩ። ከእመቤታችን አፍ የወጣውን ጸሎት ስለሚጸልይ እመቤታችን ትሰማዋለች። ጸሎቱ ከባድ ነው፣ ግን ደግሞ አጭር ነው። ስትተኙ ቢቻላችሁ 3 ሰላም ለኪ ጸልያችሁ ተኙ። ስትወጡ 3 ሰላም ለኪ፣ የበረታችሁ እንደ ሁኔታው። ለምሳሌ የኪዳነ ምሕረት ቀን 16 ሰላም ለኪ ጸልያችሁ በዕለተ ቀኗ እመቤታችንን ለምኑ። በ21 የእመቤታችን ቀን 21 ሰላም ለኪ ጸልያችሁ ለምኗት። በ3 የባታ ማርያም ቀን 3። እንዲህ ያደረጋችሁ እመቤታችን እስኪ እንደ አባቶቻችን መለመን ልመዱ። መፍትሄውም በረከቱም ድነቱም ጸጋውም መንፈሳዊ ኃይሉም በእጃችን ያለው ይኸው ጸሎተ ማርያም ኃይል ስላለው አንገበገበኝ ይላል። ስለዚህ ኃይል ታጥቃ ነው የምትሄደው። ይልመድባችሁ። ሰማችሁኝ አይደል? ይልመድባችሁ። ከዚህ በፊት አንድ ታምር ልንገራችሁ ስለ ሰላም ለኪ። ድሮ ነው እንግዲህ 95 ዓመተ ምህረት አሁን ስንት ሆኖ ማለት ነው? በስመ አብ 22 ዓመት
እናንተ እድሜያችንም ለካ እንደ ቀልድ እንዲህ ነው የሚሄደው። አሁን እኮ እኔም እኮ ድሮ በእኛ ጊዜ እያልኩ ማወራ ሰውኛለሁ። የዛሬ 22 ዓመት ታሪክ መተረክ ከጀመርኩ ከባድ ነው። ጻርቃኔ ማርያም እያለው አንድ አባት እመቤታችን ጋር ሱባኤ በመግባት ይለምኗታል። ያሰቡት ነገር ይፈጸማል፣ ይደሰታሉ፣ ይሄዳሉ። አውቶቢስ ተራ ወደ ክፍለ ሀገር ሊሳፈሩ ሲሉ አንድ ቆቅ ሌባ አባቴ ላግዞት ብሎ ሻንጣቸውን ሁለመናቸውን ልሸከም አለ። ዞር ሲል የለም። ከየት ያገኙት? ቢፈለግ ጠፋ። ፖሊስ መጣው አሉ፣ አለቀሱ፣ መፍትሄ የለም። በኋላ ትዝ አላቸው። እኔ ፖሊስ ከምፈልግ ለምን እመቤቴን አልፈልግም? ፖሊስ ከምጠይቅ ለምን እመቤቴን አልጠይቅም? ከሷ ደጅ አይደል የመጣው ብለው ፊታቸውን ወደ ምስራቅ ወደ ጻርቃኔ ማርያም ዞር አድርገው ከልባቸው ከሊናቸው ከነፍሳቸው 3 ሰላም ለኪ ጸልየው እመቤቴ እኔ ምንም አልልም፣ ንብረቴን ላንቺ ሰጥቻለሁ፣ አንቺ እንደምንም አድርገሽ አምጪልኝ ብለው እንዲቆጭ ሲሉ ያ ሰው ይመጣና አንተ አስማተኛ እንካ ብሎ ፊት ለፊት ጥሎላቸው ሄደ። ፖሊስም አልጠሩም፣ ተደስተው ይዘው ሄዱ። ከዛ ምንድነው ያደረጉት? ይሄንን ታምር እመቤታችን ካደረገችልኝ ወደ ክፍለ ሀገር አልሄድም ብለው ወደ ጻርቃኔ መጥተው እቺን ታምር ለመናገር ያኔኛ እዛ ውስጥ ስለምናገለግል መድረክ ላይ ቆመው ይሄ የመጣሁት ድጋሚ ለሁለተኛ ጊዜ ነው፣ ዛሬ ሄጄ ተመልሻለሁ፣ እንዲህ ሆኛለሁ ብሎ መሰከሩ። የጸሎተ ማርያም ኃይል እንደዚህ ነው። ጠላት ያስታግሳል፣ አጋንንት ያስራል፣ አጋንንት ብን አድርጎ ያጠፋል። ብቻ ባጭሩ ጋሻ መከታ ነው። እሺ እሺ። ሰላም ለኪ እኔና መዳረገኝ እንደመጣጤማ መዳረጋት ነበር። ከያጣችሁ እልፎ ናችሁ ነው በሚሊዮን የምትገቡት። በትርሌን ነው የምገባኝ። ምን አርጉ እየተባላችሁ ነው የምትገቡት? ግደላት፣ ባዶ አርጋት፣ አሰቃያት፣ ማጸናን አትላት። በቃ ማጸናው ምን ታረጋለህ? አትላት እባላለሁ ግን አልችልም። ለምን መሰለህ? የዛም መልአክ ታደርሳለች ማታ ማታ፣ ሁሌ ቋሚ ነው። የዛ መልአክ አታውቀው አይደለ? ስም የለውም፣ ስም የለውም። ጥራው አንተ 13 ቁጥር ነው። መልአክ ነው እንዴ? በቃ ጥራው። ታውቀዋለህ። ሁሌ ታደርሳለች። ሁሌ ከ7 ዓመት በላይ ሆኗታል። ማታ ማታ ጀግኒት ታደርሳለች። መልካ ቅዱስ ሩፋኤል በየዕለት ማታ ማታ ለ7 ዓመት ከዛ በላይ ነው ታደርሳለች። እናንተ እንኳን መልካ ቅዱስ ሩፋኤል ልታደርሱ የዕለቱ ውዳሴ ማርያምም አድርሳችሁ ከተኛችሁ እሰየው ነው። በምን አደሏችሁ? በምን አዳርሷችሁ? ቻልም እኮ እኛ እንዳመጣጣችንማ ብዙ ነው። እቺ መሰለህ እንደ ከነ ልጇ እኮ ነው። ከነ ልጇ የገና ዋዜማ በሷ በኩል ምስጢራችን ይወጣል። አንድ ሙትቻ አለ እዚህ አንተ ጋር የሚመጣ የሱ ዘመር ነኝ እኔ ጋር ሙትቻ የሚመጣ የለም። ታው ሙትቻ የለም። ወይኔ ጉድ ሰራኝ። ሙትቻ አትበል። ሙትቻ አለ እንዴ? ማን ነው ሙትቻው? ያ ንብረት ያመጣችዋል አንካርፈፋ እሷ ጋር። እስኪ ሙትቻውን እንስማ። ማን ነው? አለዛ ጽጌ ድንግል በልና ጥራው። ስሙ ጽጌ ድንግል በልና ጥራ። ሀብታሙ አንተ ነው ሙትቻ? ና እስኪ ና አፈሬ በላ ከሱ ዘመድ በ37 ደብተራ ተደገምን። እሷንና ልጇን ግደል ተብለን ለምን ምስጢራችን ሊወጣ ነው? እሷንና ልጇን ግደል አየች በህልም። አንተና እዛ 41 ያለውን ደግሞ አለ 41 ያለውን ታውቀዋለህ? እሱን ሁለቱም በህልም አየች። እንዴ ዛሬ ምን ሆኜ ነው? ቀሲስና አባና ያዩዋቸው በጸሎት አሰቡኝ እንዴ አለች። እዛ ሉቃታና ያዝና አንድ ቀን እኮ አናድርም፣ ወዲያው ነው የምንያዘው፣ ወዲያው እንያዛለን። ይኸው መጣ። አፈር አባቱ ይብላኝ ነው ማየት አልፈልግም። አፈር አባቱ አይበላ፣ የመድኃኒዓለም ዝክር ነው የሚበላው እንጂ ያንን ለካት እሱንም አያመጣችብኝ ዘወራ ስላት። ደህና ነህ? ታግዛታለህ? ሙትቻ እያለ ነው። አይነጥላለሁ ከሱ የተሳብኩ። እሺ እዚህ ያለው አይነጥላለሁ። ታግዛታለህ? ያው እንተጋገዛለን። ይኸው ያንከረፈፈ ያመጣኛል፣ ያንከራትተኛል። ወዴት ነው ይዛት የምትሄደው? ያው አቅም በፈቀደ ያሉበት ጸበል ሁሉም ጋር እንሄዳለን። ጎበዝ
እንደዛ ዛዳ ቀደለ ሰማይቷ ጋር መጀመሪያ ቀን ወስዶ ያሳያት እሱ ነው። እየወሰደች እዛ ትዘፈዝፈኛለች። እሳት ውስጥ አርቶ ታቆለለ አንገበግበኛለች። እግዚአብሔር ይስጥ መድኃኒዓለም ይቆምልን። አይስጦ መድኃኒዓለም ይስጥ አይስጦ በምርቃት እንኳን የሚቀና እኮ እንዴት እንደምቀና። እሺ ሌላ ማን ያለው? አባትም ደግሞ አለው። ታውቃለህ መጀመሪያ በመስተፋቅር ነው የወለድ ነው። አንድ ወንድ አጠገቧ ሳይደርስ 12 ዓመት አስቀመጥኩ። ያመጣውን ሳባር ውሻ ደግሞ ምን አመጣችሁ እና አስቆመችው። 12 ዓመት ሙሉ ታባራለህ? አባራለህ። ይሄ የምታረገው ማን ነው? እኔ የልጅቷ አባት ነኝ። የልጅቷ አባት በመስተፋቅር ዝም በል። ስለ መስተፋቅር ራሱን የቻለ ቪዲዮ በሰፊው ሰርቼበታለሁ። ግን ጥቂት ነገር ብቻ ልንገራችሁ። ኧረ ዝም በል። በመስተፋቅር የተጋቡ ሰዎች ለምሳሌ አንድ ሰው አንድን ሴት በመስተፋቅር ቢያገባት የተጋቡት በክፉ መንፈስ ኃይል ስለሆነ የሆነ ጊዜ መግባባት መስማማት ያቀታቸዋል። ከዛ ይፋታሉ። ወይ ዝም በል። ሲፋቱ እሱ መስተፋቅር ስላደረገባት አድራጊ ስለሆነ እሱ ማግባት ይችላል። እሷ ስለተደረገባት ለማግባት ትቸገራለች። ምክንያቱም በሱ ስለተመተተ ከሱ ውጭ የሆነ ሌላ ወንድ ሲመጣ ይሸሻል። መንፈሱ ከውስጥ ሆነ ያባርራል። እንዲህ ሆኖ ታስሮ ይኖራሉ። በጣም ክፉ ነው። እግዚአብሔር የሚሰጣችሁን ሁለተኛ እድል እንዳትጠቀሙበት በጣም ይታገላል። አሁንም አላረፋችሁ። እንልካለን። አሁንም ብናርጋቸው ለያቸው እያልን እንልካለን። አይለያዩ። እኔ አልወዳትም። አይነ ጥላ ደግሞ አለው ከሱ የመጣ የተሳኩት አይነ ጥላ ከሱ ነው የመጣ። እስኪ አለ አልወዳትም። በጣም ነው የምታስጠላኝ። ግሽካሽ ነው የምትል። አብሮ እንዲሆን አትፈልጊም? አልፈልግም። እሷ ግን ብዙ ጊዜ ሱባኤ ትገባለች። እኔ ግን አልፈልግም። ቀናተኛ አይደለ? እሺ ሌላ ማን ያለው? እኔ ጥዳውቂ አለሁኝ። ያምሮ የድላ ወይኔ ልጆቼስ ትዳሬ ቤቴ አሬ ይበተናል። አይሆንም። በእሷ ነው አይደል የምትኖሩት? አዎ ከነዲስ ልጆቻችን ነው የምንኖረው። እሺ ተዘጋጅ። ወይኔ ተዘጋጅ። ምንም አትሰራ ኮታታ። የሱዳንም አለ። የሱዳን ምን አርጌ ተባል? አለ የሱዳን ደግምት አለ። ምን አርጌ ተባል? ባዶ አርጋት። ባዶ የለም እኮ ትሰራለች፣ ብሩ የለም። የቤቱ ክራይ ይመጣል፣ ብሩ የለም። ባዶ እንደዛ መሆኗን ትዘክራለች። በየቀኑ አንዳንድ ሻማ ይበራል። የቅዱሳኖቹ ስም ይዘከራል። የመጀመሪያ እንጀራ እንደወጣ ይዘከራል። መጀመሪያ ወጥ ሲሰራ ይዘከራል። ቆይ እስኪ ወይኔ ስትጋገር የመጀመሪያውን እንጀራ ትጋግራለች። የመጀመሪያ እንጀራ የተጋገረ ዝክር ነው። ሁሉ ጊዜ ሁሉ ቀን ነው ከ1 እስከ 30። አንዳንድ ቀን እንጀራ፣ አንዳንድ እንጀራ፣ አንዳንድ ቀን 3 እንጀራ፣ አንዳንድ ቀን 2 እንጀራ ይዘከራል እንደ ቅዱሳኖቹ።